الله أكبر الله أكبر. بعد رمضان كرمضان بوهالاس بميل رس تنش كويتا نادرقالن. نعم بعد رمضان كرمضان بوهالا حياتي كتلال ህይወታችን ሩሃችን እስካለች ድረስ ኢባዳ ዘውታሪ ነው፣ ይቀጥላል፣ መቀጠልም አለበት። ያ በረመዳን ስንሰራቸው የነበሩት ኢባዳ ቲላወቱል ቁርአን አቤት ሲጣፍጥ፣ መስጊዱ እንደዛ ጤም ብሎ መልቶ ሲሰገድ አቤት ሲያስደስት፣ ለይሉ እንዴት ያረካል፣ በጣም ደስታም ያመጣ እጅግ አላህ ዘንድ በጣም የተቃረብንበት ልዩ ቆይታ ነበር። ና ይህ ቆይታ ደግሞ ከረመዳን በኋላም ሊቀጥል ይገባል። የኛ ህይወት እስካለ ድረስ አላህን ከማምለክ ወደ ኋላ ልንል አይገባም። ፈይዛ ፈረግተ ፈንሰብ፣ ከጨረስክ በኋላ ልፋ ድከም፣ ሁሌም መስራት ነው። ዱንያ ላይ እስካለን ድረስ ከስራ ልንወገድ አንችል። አልየውመ አመሉን ወላ ሂሳብ፣ ዛሬ ስራ ነው፣ ሂሳብ የለም፣ ደሞዝ የለም። ወገደን ነገ ግን ሂሳቡን ሂሳብ ነው፣ እንደየስራው። መልካም የሰራ መልካም ነገር ይመነዳል፣ መጥፎም የሰራ መጥፎ ይመነዳል። ወላ አመል፣ አንድም ስራ የለም። አንዴ ስጁድ ላድርግ፣ አንዴ እስትግፋር ላድርግ፣ አንዴ ዱዓ ላድርግ፣ አንዴ ሰደቃ ላውጣ፣ እስቲ ልጹም፣ እስቲ ቁርአን ልቅራ፣ የለም፣ ፋይል ተዘግቷል። ነገ የለም፣ ዛሬ ነው። ዱንያ የሥራ አገር ናት። ዱንያ የሚዘራበት ነው፣ ሚታጨደው አኼራ ላይ ነው። ስለዚህ በዱንያ ላይ እስከቆየን ድረስ አላህን ከመገዛት ወደ ኋላ ማለት የለብንም። ረመዳን እስትቅባሉ ረመዳን እየተባለ ረመዳን ሊገባ ነው እንቀበለው ብለን ተቀበል ነው። እንዴት ብሎ እንደወጣያችሁ ልክ እንደዚሁ እኛም ከዱንያ እንወጣለን፣ እንሸኛለን፣ እንሄዳለን። አይቀርም ለማን? አቡበከር ሲዲቅ ረዲየላሁ ዐንሁ ረሱል አለይሂ ሰላቱ ወሰላም ሲሞቱ መጡና ግንባራቸውን ስመው በህይወት እያሉም ሞተውም ያማሩ ኖት ብለው ካወደሱ በኋላ ለህዝቡ አንድ መልእክት ተናገሩ። መን ካነ ያዕቡዱ ሙሐመደን፣ ሙሐመድን የሚገዛ ካለ ፈኢነ ሙሐመደን ቀድ ማት፣ ሙሐመድ በእርግጥም ሞቷል። ወመን ካነ ያዕቡዱ ላህ፣ ነገር ግን አላህን የሚገዛ ካለ ፈኢነ አላህ ሐዩን ላ የሙት፣ አላህ ሕያው ነው መቼም አይሞትም። ስለዚህም መን ካነ ያዕቡዱ ረመዳን፣ ረመዳንን የሚገዛ የነበረ ሰው ፈኢነ ረመዳን ቀድ እንቀዳ፣ ሄደ አለቀ። ወመን ካነ ያዕቡዱ ላህ፣ አላህን የሚገዛ ካለ ግን ፈኢነ አላህ ሐዩን ላ የሙት፣ አላህ ሕያው ነው መቼም አይሞትም። የረመዳኑም የሸዋሉም የዙልቂዳውም የዙልሂጃውም የ12 ወራቱም ጌታ ማን ነው? አላህ ነው። ስለዚህ አላህ ሁሌም አለ፣ አላህ መመለክ አለበት። ኩሉ መን ዐለይሃ ፋን፣ ሁሉም ጠፊ ነው ወዳሚ ነው። ወየብቃ ወጅሁ ረቢከ ዙልጀላሊ ወልኢክራም፣ አላህ ብቻ ሲቀር፣ አላህ ብቻ ሲቀር ሁሉም ጠፊ ነው ወዳሚ ነው፣ ሁሉም ይጓዛል። አላህ የሁሉም ወራት፣ የሁሉም ቀናት፣ የሁሉም ሳምንታት፣ የሰዓቱም የደቂቃውም የሁሉም ነገር ጌታ ማን ነው? አላህ ነው። በሰከንድ ውስጥ ከአላህ ውጭ ማንም ልንገዛ አልተፈቀደልን። ስለዚህ ሐያታችን እስካለ ድረስ አላህን መገዛት አለብን። ረመዳን ላይ እንደዛ ይቆምነው ቂያሙል ለይል በአላህ እንደዛ አምሮብን ተራዊን የሰገርነው ተሐጁድ ላይ ተበረታታ ነው፣ እንደዛ የጠነከርነው። እንዴት ታዲያ የዛ ጥፍጥናው የዛ አሰሩ ምልክቱ ከረመዳን በኋላ እኛ ላይ እንዴት ሊያልቅ ይገባል? እንዴት ከረመዳን በኋላ ቂያሙል ለይል እናቆማለን? በቃ አለቀ 30 ቀን ብቻ ነው? ላ ቂያሙል ለይል ሁሌም መሽሩዕ ነው፣ የተደነገገ ነው። ለዚህ ነው እናታችን አይሻ ረዲየላሁ ዐንሃ ነብዩና አለይሂ ሰላቱ ወሰላም ስገልጽ ማዛደ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አልጨመሩም። ምንን? ከ11 ረካ አልጨመሩም። በረመዳንም ከረመዳን ውጭ ሐታ ከረመዳን ውጭ ነብዩ ሰለላሁ ዐለይሂ ወሰለም በሆነ ምክንያት ለይል ሰላት በህመም ምን ካመለጣቸው፣ በሆነ ጉዳይ ካመለጣቸው
ቀን ላይ 12 ረካ አድርገው ይሰግዱት ነበር። ይህን ያልነበር የሚጠባበቁት። እኛ 11 እንደው 3 5 እንዴት ተነስተን መስጊድ እንዴት ከበደ? ያ ጥፍጥናው እንዴት እንዴት ከኛ ጋር እንዴት ሊላቀቅ ይገባል? አሐዱ ሰለፍ ምን ይላሉ? ቂያሙል ለይል ያስተማረኝ አሉ ልጄ ነው። ማ አለመኒ القيام ኢላ ወለዲ ይላል። ልጄን ያስተማረኝ አሉ። በምን ምክንያት? ቀረአ የውመን አንድ ቀን ልጄ ቁርአን ቀራ። ያ አዩሃ المزمل قم الليل إلا قليلا አንተ ተከናናቢ ወይ አላቸው አላህ ነብዩን ሰለላሁ ዐለይሂ ወሰለም። ዘሚሉኒ ደሲሩኒ ስለሚሉ የዛኔ ጅብሪል መጥቶ ወህይ ያወረደባቸው እቅራ የወረደ ጊዜ ደሲሩኒ ዘሚሉኒ ብለው ነበር። ከናልሙኝ ሸፋፉኝ ብለው ነበር። አላህ በዛ ስም ጠራቸው። ያ አዩሃ المزمل قم الليل إلا قليلا ሌሊቱን ቁም ትንሽ ሲቀር አላቸው። فقال يا أبتي ልጄ መጣና ይላሉ አሐዱ ሰለፍ አባቴ ወይ ማ معنى قم الليل ማለት ምን ማለት ነው ብሎ ጠየቀኝ። قلت يا بني أن يصلي العبد في الليل አንዴ አላህ ባሪያ እኮ ሌሊት ላይ የሚሰግደው ሰላት ነው አልኩት። قال يا أبتي فما لا أراك تقوم አንተ ስትቆም እኮ አላየህም አንተ ለምን አሰግድም አለው። فقلت እኔም አልኩት ይላል አባት هذه الآية خاصة بالنبي صلى الله عليه وسلم እኮ በነብዩ ሰለላሁ ዐለይሂ ወሰለም ላይ ኻስ ናት፣ በሳቸው ላይ ተጠረቀናት፣ ነብዩ ላይ ነው የታዘዙት አልኩት። فلما تعلم الولد ልጁ የተማረ ቁርአን እየቀራ ሲመጣ አንድች ቁርአናያን ደግሞ ሱረቱል ዛሪያት ላይ ያገኘ ምን የሚል ካኑ ቀሊላን ሚን الليل ما يهجون እንደው ከሌሊቱ ትንሽ እንጂ አያርፉም አይተኙም ነበር የሚለው የቁርአን አንቀጽን ሲደርስ ያ ቃለ ያ አበቲ መን ሃኡላ እነዚህስ ማን ናቸው ከሌሊቱ ትንሽ እንጂ ማያርፉ የተባሉት እነማን ናቸው? ቁልቱ ዒባደላህ አልሙእሚኒን የአላህ አማኝ ባሪያዎች ናቸው አልኩ። ቃለ ፈማሊ ላ አራከ ተቁም ታዲያ አንተ ስትቆም ለምንድነው ማላይ አንተ አላህ ባሪያ አይደለህ እንዴ? ቁልቱ ሰአቁም ሚን الليل ليلتي يا بني እንደው እቆማለሁ ሌሊት አልኩና ቆመ። ልክ ሌሊቱን እቆማለሁ ብሎ ሲናገር አባት ያ አበቲ ይላል ልጅ ጥራኝ እንግዲህ ስትቆም አብሬህ እቆማለሁ አልኩት። አብሬህ እቆማለሁ ጥራኝ ስትቆም እኔን እንዳትረሳኝ። ከዛ አባት ምን ይላል? አይ አንተ እኮ ልጅ ነህ ገና ለዚህ ግዴታ አልሆነብህም። ያ ቡነይ አንተ ሰጊር ለም ትከለፍ بعد ፈነም ተኛ አንተ እስክታርፍ ረሐስቱ ጉልበት እስክታገኝ ተኛ። ቃለ ያ አበቲ አባቴ ወይ አራይት እስቲ ንገረኝ ለው بعثني الله يوم القيامة الله የቂያማ ቀን ቀስቅሶኝ فسألني ሲጠይቀኝ لما لم تقوم ለምንድነው ሌሊት ያልቆምከው ብሎ ቢጠይቀኝ أقول له أبي قال لي نم አባቴ ተኛ አለኝ ልበለው እንዴ ለአላህ? አባት ደነገጠ። فبكى الرجل وقال يا بني قم ና እንግዲህ በልቁም ስገድ ከኔ ጋር። በልጆቻቸው የሚማሩ ነበር። እኛ ጋርስ ልጅ ሱቢ ሊሰግዱ እኮ ራሱ ምንድነው አረ ብርድ ነው ቆይ ትንሽ ቆይ ፀሐይ ሲወጣ እንለዋለን። ፈርድ ሰላቱን እንኳን ስፖርት ከኛ ጋር ልናሰራው ተነስ ጠነክራለን እንለዋለን። ስፖርቱንም ይስራ ግን በኢባዳም ጠንካራ እንዲሆን ማድረግ አለብን። በኢባዳ እንዲጠነክር ካላደረግነው ነገኛን ያምጸናል። አላ ኩል ያህን ያመጡት ምንድነው ሰለፎቹ ለሌሊት ሰላት የነበራቸው ፍቅር ልዩ ነበር። ለይልኛ 11 ረካ ሰግደን ወይ 20 ረካ የሚሰገድን ቦታ ሰግደን ተሐጁድን ሰግደን ያ ረብ ብለን እንደው ታዲያ ያው ለመነውን ነገር አላህ ከረመዳን በኋላ እርግፍ አድርገን ስንተውታ ትንሽ አይከብድም በአላህ ስለዚህ ከረመዳን በኋላ ምን አለ ሐያት አለ ኢባዳ አለ። ሰላቱ ላይ በረመዳን ብቻ አይደለም መሽሩዑ ነው። ከረመዳን በኋላም ዘውታሪ ነው። አላህን ልንገዛው ልናመልከው ይገባል። እንደው ከሰለፎቹ አንዳንድ የሚያጅበኝ ነገሮችን ደግሞ ልንገራችሁ። አንድ ከሰለፍ ጃሪያ ናት፣ አገልጋይ ናት። ይሸጧታል። ሲሸጧት فلما انتصف الليل ልክ ሌሊቱ ሲጋመስ
قامت فنادتهم يا أهل البيت እናንተ የዚህ ቤት ባልተቤቶች ሆይ الصلاة አረ ሰላት ደረሰ ትላለች። የቤት አገልጋይ እኮ ናት። قالوا طلع الفجر እንዴ ፈጅር ፀሐይ ወጣ እንዴ ሱቢ ደረሰ እንዴ አሏት። قالت وأنتم لا تصلون إلا المكتوبة ግዴታ ሰላት ካልሆነ ሌላ ሰላት አሰግዱም እንዴ? ثم جاءت إلى الحسن حسن የሚባል ሰው ነበር የሸጣትና فقالت እንዲህ አለችው አንተ መክቱባ ግዴታ ሰላት ብቻ የሚሰግዱ ሰዎች ጋር ነው እንዴ ሸጥከኝ? መልሰኝ በል እሱን ስታዩ ለሊት ይሰግዳልና መልሰኝ አለች። እንደዚህ ይቆጣጠሩ ነበር የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። አባ ሁረይራ ሲናገሩ እንዲህ አሉ አውሳኒ ኸሊሊ የኔ ወዳጅ እኮ አደራ ብለውኛል ቢሰላሲን በሶስት ነገር ቢሲያሚ 3 አያሚ ሚን ኩል ሸህር ከወር 3 ቀን እንድጾም 3 ቀን ከተቻለ አያሙል ቢድ የሚባሉት አረብኛ አቆጣጠር 13 14 15 ይሄን 3 ቀን መጾም ማለት ወሩን እንደ ጾምኩ ነው የሚቆጠረው። አንዱ በ10 ነው የሚባሰው። እንደዚሁም ወረካዓተይ ዱሃ የዱሃ ሰላት 2 ረካ እንድሰግድ ወአን አውቲረ ቀብለ አን አርቁደ ከመተኛቴ በፊት ደግሞ ዊትር እንድሰግድ ኸሊሊ የኔ ወዳጄ አደራ ብሎኛል። አባ ሁረይራ ምን ይላሉ? ከዛ በኋላ እቺን ነገር ትቻት አላቅም አደራ ብለውኛል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እግራቸው ተሰነጣጥቆ ለኡመታቸው አልቅሰው ያ ሁሉ መከራ ደርሶባቸው አላህን በሚገባው መልኩ ተገዝተውት ሰዎች ጠየቋቸው። አይሻ ረዲየላሁ ዐንሃ قالت كان النبي صلى الله عليه وسلم يقوم من الليل حتى تتفطر قدماه እግራቸው እስኪያብጥ እስኪሰነጣጠቅ ነብዩ ይቆሙ ነበር። فقالت له لما تصنع هذا يا رسول الله ለምንድን ነው እንደዚህ የምትለፉት? وقد غفر لك ما تقدم من ذنبك وما تأخر ያለፈው የወደፊት ወንጀል አላህ ምሮ ሲያበቃ እንደዚህ ይጨናነቃሉ እንዴ ብላ ጠየቀች። قال ነብዩ ምን አሉ? ታዲያ አላህ ያለፈውን የወደፊት ወንጀል ምሮኝ አፈላ አኩኑ አብደን ሸኩራ አመስጋኝ ባሪያ መሆን የለብኝም እንዴ? አላህ ከማረኝ ግልጽ ነው። አላህ ኒዕማ አንተ ላይ ሲያርከፈክፍብህ ኸይር ነገር ሲሰጥህ አመስጋኝ ባሪያ መሆን በምን በኢባዳው በዚክሩ በቁርአኑ እንጂ የሆነ ሀብት በመጣ የሆነ ነገር አላህ እኛ ላይ በዋለልን ቁጥር አላህ ልናምፁ አይደለም። ከምንም በላይ ወላሂ ረመዳን ውስጥ አስገብቶ ማስወጣቱ ትልቅ ኒዕማ ነው አይደለም? አብሮን የጾሙ የሸኘናቸው ስንት አሉ? አምና የነበሩ ዘንድሮ የሌሉ። ኢብኑል ጀውዚ ረሕመቱላሂ ዐለይህ ተደጋጋሚ ተናግራለሁ። የኢብኑል ጀውዚ ንግግር ተላሂ ለው ቂለ ሊአህሊ ልቁቡር ተመነው ለተመነው የውመን ሚን ረመዳን በአላህ ይሁንብኝ አሉ ኢብኑል ጀውዚ ለቀብር ባልተቤቶች ተመኙ ቢባሉ ከረመዳን አንድች ቀን ይመኙ ነበረ። እኛ አላህ 30ውን አስጨረሰን። ታዲያ አላህን በዚህ መልኩ ነው ምስጋና የምንገልጽለት። በጣም ልናመሰግነው። ማመስገን ምንድነው? እሱን መገዛት በቃላትም በተግባር ረመዳን ላይ ብቻ ነይተን እንዴት በቃ ከረመዳን በኋላ እንገናኛለን ብለን እንዴት ከረመዳን በኋላ እንወጣለን? በአላህ የኛ አጀል የተጻፈው ሸዋሊውን ዙልቂዳ ዙልሂጃውን ሙሐረም ማንም ያውቃል። በኢዱ ቀን የተቀበሩ ወንድም እህቶች የሉ? የኢዱ ቀን ላይ ቤታቸው ሐዘን የገባባቸው ወንድም እናት አባቶች የሉ? እኛም እኮ ጊዜያችን ስላልደረሰ ነው እንሄዳለን። ስለዚህ መሄዳችን ካልቀረ እንደማይቀርም ካረጋገጥን ካወቅን ዝግጅት እናድርጋ። በምን ሁሌ አላህን እንገዛው። በቃ ሰደቃውም ሁሌ አለ፣ ሰላቱም ሁሌ አለ፣ ዚክሩም ቁርአኑም እንደው በአላህ እድሜ ልኩን እኮ ወላሂ ቁርአንን እንደዚህ ከፍቶ ማያይኳል ያላየ ሰው ቁርአን የወረደበት ወር ነው ረመዳን። ነአም የወረደበት ወር ነው። ነገር ግን በጣም ይቀራበታል የሚባልበት ወር እንጂ ከረመዳን በኋላ ይኮረፋል አይደለም። ከረመዳን በኋላ ምንድነው ይገባል? ነገ የውመል ቂያማ ረሱል ይከሳሉ። ያ ረቢ ኢነ ቀውሚ ኢተኸዙ ሃዛ አልቁርአነ መህጁራ ህዝቦቼ ይህንን ቁርአን እኮ አኩርፈውታል ትተውታል ብለው ነገ ሲከሱን የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም መልሳችን ምንድን ነው? የሆነች እስቲ እንደ ረመዳን እንኳን መቅራት ባንችል እስቲ አንድ ገጽ ሁለት ገጽ ግማሽ ጁዝ ቢያንስ ግማሽ ጁዝ የቀራ ሰው ግማሽ ጁዝ በሁለት ወር አንድ ያከትማል። አንድ ጁዝ የቀራ ሰው በቀን በየሰላቱ እየከፋፈልን ማለት በቀን አንድ ጁዝ
በወርና ختማለን ሰሃቦቹማ ቀደምቶቹ በቃ ዳኢመን በሰባት ቀን ያختሙ ነበር በሰባት ቀን በየሶስት ቀኑም ያختሙም ነበር እኛ ቁርአን እንዴት እናኮርፈዋለን አላህ ለኛ ደብዳቤ ብሎ ይላከልን ስንት ነገር እናነባለን በአላህ ስንት ፊክሽን ስንት አልባሌ ነገሮች አይናችን ተክረን ሞባይላችን ላይ በቀን ስንት ጊዜ እንቆያለን እንደው አንድ ገጽ ሁለት ገጽ የአላህን ቃል ለማንበብ እንዴት ይከብደናል ከረመዳን በኋላ መቀጠል አለበት ለምን ሐያታችን ይቀጥላል ሰው በሞተበት ሐል ነው የሚቀሰቀሰው ተብሏል በመልካም ሐል እንድንቀሰቀስ ዛሬ ኸይር ነገር መስራት አለብን ረሱል አለይሂ ሰላቱ ወሰለም በሌሊት ሰዓት ላይ አላህ ዱዓን እንደሚቀበል ነገር ይሄ ደግሞ ረመዳን ብቻ አይደለም ረመዳን የዱዓ ወር ነው እጅግ በጣም ይቀበልበት ግን አላህ ሁሌ ይቀበላል جابر بن عبد الله رضي الله عنهما باستلال الحديث قال سمعت رسول الله صلى الله عليه وسلم يقول إن في الليل كلليت ساعة إن في الليل لساعة عند الساعة لا يوافقها رجل مسلم عند مسلم አይወፈቅም يسأل الله تعالى خيرا من أمر الدنيا والآخرة بدنيام قدّي بآخرام قدّي الله علمنا إلا أعطاه إياه يا يلمنون يسطو بيون انجا بلاليتو عند ساعات عندك وذلك اتشدقموالو كل ليلة بيان داندو لليت نو كعامت اسك عامت نو هلي نو قالوا النبي صلى الله عليه وسلم هذا حاجة يلبن سنت قدّي استنكنا يونو قدّي يفتصمال بيبال لليتن قومن እናድራለን አንድ መስሪያ ቤት ዛሬ ነው በቃ አንተ ነገር ቢባል ታዳ እንዴት የአላህን በር እንዴት ረሳን ከትዳር ባል አጋረጋ አንቺ መህቴ ከትዳር አጋርሽ ጋር በኢባዳ ልትበረታቱ ልትተጋገዙ ይገባል ነብዩ ዱዓ አደረጉላቸው رحم الله الله ይዘንለት رجلا አንድ ሰው ይህን ሰው አላህ ይዘንለታል ማን ነው قام من الليل ليلت لا يقومنا فصلى يسجد وايقظ امراته كذا بالبيت مستون يقسقسه فان ابت سيقسقسات انقلف وادكمات امبي كالچ مضح في وجهها الماء في طالعها ارچت تارغو يقسقسات الله يزنلتا نبي دعاء ያደረጉለት እንደዚሁም الله يزنላት አሉ ማንን قامت من الليل لليت تنستا قوما فصلت يسجدت وايقظت زوجها بالبيتوان يقسقسች فإن أبا انبكالات الصوم نضحت في وجهه الماء في تولاي وهاي رجت سيت الله يزنلاتا እኛ በምንድነው የምንቀሳቀሰው ተነሽ ድራማው ጀመረ ነው ኳስ ጀምሯል ተነሽ አረ ተነስ ቀስቀሰኛ አላልከኝም ትላለች ላ መቀየር አለበት ተነስ ሱቢ እየተቃረበ ነው ሁለት ረካዓም ቢሆን ስገድ ተነስ በዩ አንተም ተነሽ ይበላት በኢባዳ ስትተጋገዙ አላህ ዘንድ ትልቅ ምንዳ አለ በረካ ያለው ቤት ይሆናል ልጆችም በረካ ይኖራቸዋል ለምን እኛን አይተው ነው የሚያድጉት ሰላት የሚሰገድበት ኸይር የሚሰራበት ቤት ያደጉ ህፃናት والله ያንን ይዘው ያድጋሉ በመጥፎ ነገርስ ዶዙ ላንሰው በጣም ሰዎች እየጨቀጨቁኝ ያለው ጉዳይ አለ ረመዳን والله ትልቅ አስተምሮ ነው አይደል ለተጠቀመበት ከብዙ ሱስ አቅበን ጥናት ላይ እንደሚያመላክተው 21 ቀን አንድ ሰው ከሱሱ ታቅቦ ርቆ ከተቀመጠ ከዛ በኋላ ያሉ ቀናት ይቀሉታል ይባላል በጣም የሚያሳዝነው ደግሞ ጥሩ ነገር ለመተው ደግሞ በጣም ጥቂት ቀን ነው የሚጠብቀው 5 ቀን ይበቃዋል ይላል ጥሩ ነገር 5 ቀን ካቆመ ከዛ በኋላ ለመተው በቃ ቀላል ነው መጥፎ ነገር 3 ሳምንት አላህ በቃ 3 ሳምንት እንደው ከተለያየ ሱስ ከሺሻው አላህ ነጃ ብሎን በዚህ ረመዳን አስተምሮን አወጣ እንቀጥለው ጫት ዛሬው ስንቱ ትዳር ተበተነ ስንቱ ከገበያ ወጣ ከንግዱ ቤቱ የተቀመጠ ስንቱ አለ በጫት ደንዝዞ ሱሱ ላይ እዚህ ተቀምጦ ስራውን የተወ ስራውን የበተነ ቤተሰቡን የበተነ ስንት ሰው በዛ ዛሬ በጣም በዛ ሐቂቃ ጉዳት በኢኮኖሚ ጉዳት ትዳር ያፈረሰ ያለ ስሜት እንኳን መጣጣም እኮ አይቻልም
አላህ ይጠይቃል ጥርሳችንን። ንጹህ ጥርስ ሰጥቼህ ነበር በምንድነው የጨረስከው? አላህ ይጠይቃል ወንድሞች። ገንዘብ ሰጥቼህ ነበር በሐላል አመጣ ወዴት ወሰድከው? አላህ ይጠይቃል። እንደው አላህ ዘንድ ጫት ገዛውበት ልንለው ነው ለአላህ? ሲጋራ ገዛውበት ኸምር ጠጣውበት ልለው ነው? ቤቲንግ ቁማር ተጫወትኩበት ልለው ነው ለአላህ? እንለዋለን በዚህ ጀፍረን ጀነት ለመስጠት ሞራሉ አለን? ትዳር እየተበተነ የልጆች ዳቦ መግዣ ይታጣል። ለዛ ግን ኬትም ሰው ድንጋይ ይቆፍራል። ስለዚህ አላህ እድል ሰጠን። ረመዳን ላይ በዚህ ቢያንስ እንድናቆም አደረገን አይደለ? በጾም በምኑ እንቀጥልበት። ያ ረቢ ጽናቱን ለግሰኝ ብለን ዱዓ እናድርግ።